በዘንድሮ ዓመት ወደ 343,000 የሚሆኑ የስራ አጦችን መመዝገብ ችለናል። ከነዚህ ወደ 75% የሚሆኑትን በቋሚና በጊዜያዊ የስራ እድል ማካተት አለብን ብለን እየሰራን ነው ያለነው። በግማሽ ዓመቱ ወደ 3,000 የሚሆን የቋሚ የስራ እድል እንደክልል መፍጠር ችለናል። ክህሎት መር የሆነ የስራ እድል ፈጠራ ነው። ከዚህ ቀደም ሰዎች የተለያዩ የስራ እድል ላይ ተሰማራን ብለው ስራ ይጀምራሉ፣ ወጣቶችም ሌሎችም የህብረተሰብ ክፍሎች። ነገር ግን ይሄ በክህሎት የታጀበ ስላይደለ የሆነ ስራ ይጀምራሉ፣ ወዲያው የሚያቋርጡበት የሰራጨራቸው ብድሮችን ወደ ዘላቂነት ተጠቅሞ ሀብት አፍርተው የማይመልሱበት ሁኔታ ስለነበረ እዛ አካባቢ የሚንገራገጭ ነገር ነበረው። ስለዚህ በአሁኑ ወቅት እያንዳንዱ ወደ ስራ የሚሰማራው የህብረተሰብ ክፍል ወጣቱ በስልጠና ማገዝ አለብን ብለን አቅጣጫ አስቀምጠናል። ስለዚህ በአጫጭር ስልጠናዎች እንዲሁም ደግሞ በመደበኛ ስልጠናዎችም የክህሎት ስልጠና ላገኙ ወጣቶች ብቻ ናቸው ወደ ኢንተርፕራይዝ ተደራጅተው ብድርም የሚመቻችላቸው ከመንግስት የሚያገኙት የመሸጫ ቦታም ይሁን የብድር አቅርቦትም ይሁን የመስሪያ ቦታዎችም ጨምሮ በክህሎት ስልጠና ማለፍ አለባቸው ብለን አቅርበናል። ከዚህ አንጻር የስልጠና ማዕከላችን በተለይ ቴክኒክና ሙያ ተቋሞቻችን አዲስ የቴክኒክና ሙያ ፖሊሲ አውጥተናል። ከዚህ ጋር ተያይዞ ይሄ ፖሊሲ በዋናነት የቴክኒክና ሙያ ተቋሞቻችን ትልቅ የኢንተርፕረነር መፈልፈያና አቅም የቴክኖሎጂ ሽግግር ማድረጊያ ቦታዎች እንዲሆኑ ነው እየሰራን ያለ ነው። በዋናነት እኛ የምንፈልገው የሚሰሩ እጆች፣ እነዚህን ደግሞ የሚሰሩ እጆች ወደ ስልጠና ወደ ብቃት ካመጣን እዚህ ክልል ላይ ያሉትን ሰፋፊ የሆኑ አቅሞችን የስራ እድል ፈጠራ ላይ የሚሰሩ ስራዎች እንደ ግር ማሽን ነው። አንደኛውን ስታንቀሳቀስ ሌላኛው ይንቀሳቀሳል። እዚህ ምርት ስናመርት ሌላ አካባቢ ደግሞ ገበያ ወስዶ የሚሸጡ ምርቱን ደግሞ ማልቲፕላይ አድርጎ እሴት የሚጨምሩ ሰንሰለት ላይ የሚያደርጉ እዚህ ስንዴ ስታመርት ስንዴውን ተቀብሎ ኩኩስ የሚያመርቱ ዳቦ የሚያመርቱ ፓስታ የሚያመርቱ ኢንዱስትሪዎች ላይ የተያያዘ ስራ አቅም የሚፈጥር ከመሆኑ ጋር ተያይዞ በዋናነት የምርታማነት መጨመር እዚህ ውስጥ አለ። እዚህ ውስጥ ደግሞ ተጨማሪ ቫልዩ አድ ማድረግ ስራዎች አሉ። እነዚህን የሚያስተሳስር የክህሎት መር የስራ እድል ፈጠራ እንዲሁም ደግሞ በዋናነት ደግሞ የቤተሰብ ኢንተርፕራይዝ አሁን ሌሎቹ ከተለያየ አካባቢ የሚመጡ ኢንተርፕራይዞች ብዙ ውጤታማ አይደሉም። በቤተሰብ ደረጃ በአባት ማሳ በአካባቢ ይት ወንድም ያጎት ልጅ እንደዚህ ተሰባስበው የሚሰሯቸው ቢዝነሶች አሁን ባለን ኤክስፒሪያንስ በጣም እየሰፉና እያደጉ የሚሄዱ ናቸው። እነዚህ በክልላችን አሁን ባየናቸው ዞኖች ላይ በጣም በተሳካ ሁኔታ እየሄደ ነው። የመንግስት ድጋፍ በተለይ የብድር አቅርቦት ላይ የሰራናቸው ስራዎች በጣም ጥሩ ናቸው። ፖሊ የቴክኒክ ኮሌጆቻችን የውጭ ሀገር ስራ ስምሪት የሚረዱ ስልጠናዎችን እየሰጠን ነው ያለ ነው። በተወሰነ ደረጃ እስካሁን ይዞን የነበረው በክልላችን የኢሚግሬሽን መስሪያ ቤት ካለመኖሩ የተነሳ ፓስፖርት ለማውጣት አዲስ አበባ ሆሳና እንደዚህ ስለሚመላለሱ ያንን በርደ መሸከም ቻሌንጅ እያደረገ በምንፈልገው መልኩ ሰዎችን ወደ ውጭ ሀገር መላክ አልቻልም ነበር። ስልጥኖም ሲያበቁ እነዚህ ጉዳዮች ይዟቸው ነበር። አሁን ግን በሶዶም በወላይታ ሶዶም በአርባ ምንጭም የኢሚግሬሽን መስሪያ ቤት ተቋቁሟል። ከዛ ፓስፖርታቸውን ማውጣት የሚችሉበት ሁኔታ አለ። እንዲሁም ደግሞ ከኤጀንቶችን የውጭ ሀገር የስራ ስምሪት የሚያገናኙ ኤጀንቶች ከዚህ ቀደም ቻሌንጅ ያደርጉ ነበር። አሁን ስልጠና የወሰዱ እና ሰርቲፋይድ የሆኑ ሲኦሲ ያለፉ ወጣቶች በኢትዮጵያ የገበያ መረጃ ስርዓት የለማይስ በምንለው ላይ ይመዘገባሉ። ከዛ ጥሪ ሲመጣላቸው መንግስት አገናኝቷቸው ከስራ ፈላጊዎቹ ጋር ውጭ ሀገር ከሚፈልጓቸው ሲያገናኝ በቀጥታ የሚሄዱበት ነውና የደላላውም ሰንሰለት ብሬክ ስለደረገ አሁን የተሻለ ሰው ወደ ውጭ እናሰማራለን ብለን እንጠብቃለን። ፖቴንሻሊ የስልጠና አቅማችን በጣም እየጨመረን ያለ ነው።